በታሪክ አጋጣሚዎች ውስጥ አንዳንዴ ህዝብን የሚያነቃቁ አንዳንዴ ደግሞ ስጋት የሚዘሩ ትላልቅ ቁጥሮች ይደመጣሉ። ዛሬ ግን መላው ኢትዮጵያ በአንድ ትልቅ ቁጥር ስር ወድቃለች። 2.3 ትሪሊዮን ብር። ይህ ቁጥር ዝም ብሎ የሂሳብ ስሌት አይደለም። ይህ ቁጥር የ120 ሚሊዮን ኢትዮጵያውያን የነገ ተስፋ፣ የልጆቻችን የትምህርት ቤት ደወል፣ የሀገሪቱ ግዙፍ ግንባታዎች የጀርባ አጥንት እና ምናልባትም የኑሮ ውድነቱ አዲስ ምዕራፍ ሊሆን ይችላል። ዛሬ በሚኒስትሮች ምክር ቤት የተወሰነውን ያንን ድንገተኛ ውሳኔ፣ ከመጋረጃ ጀርባ ያለውን ሚስጥር እና ይህ ግዙፍ የገንዘብ ክምር በእያንዳንዳችን ኪስ ውስጥ ምን ይዞ እንደሚመጣ በዝርዝር እንመለከታለን። ጥያቄው አንድ ነው። ይህ በጀት የብልጽግና መክፈቻ ነው ወይስ የዋጋ ንረት ማገዶ? ትናንት ማለዳ አዲስ አበባ በዝምታ ተውጣ እያለች በሚኒስትሮች ምክር ቤት አዳራሽ ውስጥ ግን ታሪካዊ ክርክር እየተካሄደ ነበር። 56 ጊዜ የተሰበሰቡት የሀገሪቱ ቁንጮ ባለስልጣናት በጠቅላይ ሚኒስትር አብይ አህመድ መሪነት አንድን ታሪካዊ ሰነድ አጸደቁ። ለ2019 በጀት ዓመት የሚለው ይሄ ረቂቅ አዋጅ ኢትዮጵያ ወዴት እያመራች እንደሆነ ቁልጭ አድርጎ ያሳያል። ቁጥሩ በዝርዝር ሲቀመጥ እንዲህ ይላል። 2 ትሪሊዮን 339 ቢሊዮን 268 ሚሊዮን ብር። ይህ በጀት የመጣው ከባዶ አይደለም። በ10 ዓመቱ መሪ የልማት እቅድ እና በአዲሱ የማይክሮ ኢኮኖሚ ማዕቀፍ ላይ ተመስርቶ የታሸገ ነው። ይህ ግዙፍ ሀብት በሶስት ዋና ዋና የልማት ጎዳናዎች ላይ ሊፈስ ተዘጋጅቷል። አንደኛው ለክልሎች የሚሰጥ ድጋፍ። መንግስት በክልሎች መካከል ያለውን የልማት ልዩነት ለማጥበብ ቆርጦ ተነስቷል። መንገድ ያልደረሳቸው መንደሮች፣ መብራት ያልበራላቸው ቤቶች፣ ይህ በጀት የነሱ ተስፋ እንዲሆን ታስቧል። ሁለተኛው የካፒታል ወጪዎች። ኢትዮጵያ በሜጋ ፕሮጀክቶች ግንባታ ዓለምን እያስገረመች ትገኛለች። ታላቁ የህዳሴ ግድብ፣ የኮሪደር ልማቶች እና ግዙፍ ፋብሪካዎች የዚህ በጀት ቀዳሚ ተጠቃሚዎች ናቸው። ሁለተኛው ደግሞ መደበኛ ወጪዎች፣ የመንግስት ሰራተኞች ደሞዝና የስራ ማስኬጃዎች። እውነቱን እንነጋገር፣ በጀት ጨመረ ማለት በገበያ ላይ ያለው የገንዘብ ዝውውር ይለቀቃል ማለት ነው። ይህ ደግሞ እንደ ሰይፍ ሁለት ስለት አለው። በየገበያው የምንሰማው የሸቀጦች ዋጋ መናር፣ የብር የመግዛት አቅም መዳከም ለብዙዎቻችን የራስ ምታት ሆኖብናል። ብዙ ኢኮኖሚስቶች ስጋታቸውን እየገለጹ ነው። ይህ ሁሉ ገንዘብ ወደ ኢኮኖሚው ሲገባ የገንዘብ ግሽፈትን ያባብሰዋል ወይ ብለው ይጠይቃሉ። መንግስት የታክስ አሰባሰቡን ይበልጥ ለማጥበቅ መወሰኑም ሌላው ጥያቄ ነው። ነጋዴዎች የታክስ ጫና ሲበዛባቸው ወጪያቸውን ወደ ሸማቹ ማዞራቸው አይቀሬ ነው። ነገር ግን መንግስት አንድ ተስፋ ሰጥቷል። በዚህ በጀት ውስጥ ለነዳጅ፣ ለዘይት እና ለስንዴ ትልቅ ድጎማ ተመድቧል። ይህ ማለት መንግስት የኑሮ ውድነቱን አውሬ በድጎማ ሰንሰለት ለማሰር እየሞከረ ነው ማለት ነው። ግን ሰንሰለቱ ይጠነክራል ወይስ ይበጠሳል ለሚለው ጥያቄ መልሱ ያለው በጀቱ ያለ ብክነት ለታለመለት ዓላማ መዋሉ ላይ ነው። ለማጠቃለል ያህል የ2.3 ትሪሊዮን ብር በጀት የኢትዮጵያን ግዙፍ የልማት ጥም እና በዚያው ልክ ያለውን የኑሮ ጫና በአንድ ላይ የያዘ መስታወት ነው። አሁን ረቂቁ ወደ ህዝብ ተወካዮች ምክር ቤት አምርቷል። እዚህም ጥብቅ ምርመራና ክርክር ይደረግበታል። ተመልካቾቻችን እናንተ ምን ትላላችሁ? ይህ በጀት በኑሯችሁ ላይ ምን ለውጥ ያመጣል ብላችሁ ታስባላችሁ? አሁኑኑ ኮሜንት ላይ ሀሳባችሁን አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ ድጋፋችሁን ግለጹልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ አስገራሚ መረጃ እስክንገናኝ በሰላም ቆዩ።